ሰላም ጤና ይስጥልን። የማርዳ ዜና መረጃዎችን እንሆ። ጀነራሎችና ኮሎኔሎችን የዋጣው ፔርሙዳ ወደ ጋዳሞት ዛሬም እየዋጣቸው ቀጥሏል። ሐምሌ 20 ቀን 2018 ዓ.ም ከድጎ ጽዮን ከወይን ውሃ ከተማ ያገዛዙ ቀይ ባህር አስመላሽ ሰራዊት ከሌሊቱ 8 ሰዓት አካባቢ በመነሳት ወደ አረፋ ፍልቅልቅ ከተማ ለመግባት ወረራ በማድረግ የተንቀሳቀሰ ሲሆን በደፋጩ በ109ኛ ኮር 99ኛ ክፍለ ጦር ጋዳሞት ሻለቃ የደፈጣ ጥቃት ያልጠበቀውን ምት አስተናግዶ ወደ መጣበት የቀበሮ ጉድጓዱ እግሬ አውጭኝ ብሎ ፈርጥጧል። በተያያዘም በቆንጆች ከበባ ውስጥ እንደገባ የተረዳው ያገዛዙ ሰራዊት ወገል ጤና ፀሐይ መውጫና ጊሸንን ለምኒልክ እዝ አስረክቦ ፈርጥጧል። ይህ በእንዲህ እንዳለ ከላሊበላ ከተማና ሹምሻሃ ላሊበላ አየር ማረፊያ በሁለት አቅጣጫ የተንቀሳቀሰው የብልጽግና ጦር በድፈጣ ተመቷል። ሐምሌ 21 ቀን 2018 ዓ.ም መነሻውን ከላሊበላ ከተማ ሹምሻሃ ዓለም አቀፍ አየር መንገድ አድርጎ ወደ ብልብላ ከተማ ቡግና ወረዳ አይና ከተማ ሲንቀሳቀስ የነበረው የብልጽግና ወንበር አስጠባቂ ጦር በተለምዶ 06 ቀበሌ ሶርባ ተብሎ ከሚጠራው ቦታ ላይ በአፋብን ወሎ ቤት አማራ ምኒልክ 303ኛ አሳምነው ኮር አካል በሆነው 30ኛ ማረጉ ተማራ ክፍለ ጦር በተውጣጡ ፋኖች በደፈጣ ጥቃት ተመቷል። በዚህ የታቀደና የተናበበ ደፈጣ ጥቃት 17 እስከ ወዲያኛው ሲሸኙ ከ20 በላይ ቁስለኛውን በማንጠብጠብ በሞርተርና አየር መቃወሚያ ዙ 23 ሽፋን ተሰጥቶ ተራፊው እግሬ አውጭኝ ብሎ ወደ መጣበት ፈርጥጧል ሲል 303ኛ አሳምነው ኮር ህዝብ ግንኙነት መምሪያ ገልጸዋል። ሌላው የጀብደኛው ምኒልክ ዛሃድ የሆነ 303ኛ አሳምነው ኮር 19ኛ ክፍለ ጦር ዋክሹም ብርጌድ ዳህና ወረዳ በሚገኝ ጠላት ኃይል ላይ አኩሪ ድል ተቀዳጅቷል። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ 303ኛ አሳምነው ኮር 19ኛ ዋክሹም ብርጌድ በዋግምራ ዞን ደህና ወረዳ አገዛዙ በተለምዶ ጥምር ጦር ወይም ሰላም አስከባሪ ብሎ የሚጠራውን ሚሊሻና ፖሊስ 04 ቀበሌ አርቢት ላይ አይቀጡ ቅጣት ቀጠውታል። አናብስቶቹ ዋክሹም ብርጌድ የተከማቸበትን የጠላት ምሽግ ቀድሞ በማጥናትና ቁልፍ ቦታዎችን ቀድሞ በመዝጋት በአገዛዙ ዘብ ጠባቂ ሚሊሻና ፖሊስ ላይ የማያዳግም እርምጃ በመውሰድ ድል ተቀዳጅተዋል። ውጊያው ሐምሌ 20 ቀን 2018 ዓ.ም ከረፋዱ 4 ሰዓት እስከ ቀኑ 11 ሰዓት ተኩል ድረስ ግለቱን የጠበቀ ሲሆን ከዋግምራ ዞን ከተለያዩ ወረዳዎች ተወጣጥተው ደህና ወረዳ 012 ቀበሌ ሲልዳ አለኝ የሚለውን የተጠናከረ ምሽግ በተወሰኑ የብርጌዱ የዋክሹም ፍሬዎች ከእንደ ብርቱነት ሙሉ በሙሉ አስረክበው ወጥተዋል። በነበረው አውደ ውጊያ 7 ሚሊሻና 2 የወረዳው ፖሊስ እስከ ወዲያኛው ሲሸኙ ከ11 በላይ ቁስለኛውን እያንጠባጠበ ወደ መደበቂያው አምደ ወርቅ ከተማ ተመልሷል ሲል የ303ኛ ኮር አሳምነው ኮር ህዝብ ግንኙነት መምሪያ ገልጿል። ሰሞነኛ መረጃዎች እነኝን ይመስሉ ነበር።